እንደማንጠቅም እያወቀ ኃጢአተኞች እንደሆንን እያወቀ ብዙ ጉድለቶች እንዳለብን እያወቀ የሚወደን እግዚአብሔርና እግዚአብሔር ብቻ ነው። ይህንን ደግሞ ሁላችንም እናውቃለን። ነገር ግን እኔ እንደሚመስለኝ ከሆነ ከፍቅር የተነሳ ነው ብዬ ነው የማስበው። ሰዎችን በጣም ስንወዳቸው በጣም የእነሱ ጥገኞች እንሆናለን እና እነሱን ያጣን ቀን ወይም ፊት ያዞሩብን ቀን በጣም እንሰበራለን። ሰላም ሰላም ውዶቼ፣ የቻናሌ ቤተሰቦች እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የሁላችንም ታሪክ ነው ብዬ ሁላችንንም ያመሳስለናል ብዬ የማስበው አንድ ነገር አለና እሱ ላይ እንድንነጋገር እንድንማማር አስቤ ነው የመጣሁት። ቪዲዮን እስከ መጨረሻው እንድትከታተሉ በፍቅር ጋብዛለሁ። እናንተም ሀሳብ አስተያየት ካላችሁ የኔ የህይወት ተሞክሮ ይሄ ነው፣ እኔም ከእንደዚህ አይነት ነገር ተምሬ እንደዚህ ዛሬ በሁለት እግሬ ቆም ያለው የሚል ሀሳብ ካላችሁ ያው እኛ እህትማማቾች ነን፣ እርስ በራሳችን ብንበረታታ የሚል ሀሳብ አለኝና ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ወደ ዲስከሳችን ስንገባ ምንድነው አብዛኞቻችን ሰዎች አንድ ሰው ላይ በጣም ከልክ ያለፈ እምነት ይኖረናል። በጣም ከልክ ያለፈ ያ ሰው ከቤተሰብ አካል አንዱ ሊሆን ይችላል፣ ጓደኛ፣ በብዛት ደግሞ ጓደኛ ላይ ነው እንደዚህ አይነት ነገር የሚከሰተው። ያ ማለት ሁሉም ይከዳል ማለት አይደለም። አሉ እጅግ በጣም የተባረኩ ጓደኞች አሉ። ግን 80% የሚሆን በጣም ፍጻሜው በጣም ሰባሪ ነው እና ብዙዎቻችን ከልክ ያለፈ እንጃ በቃ ይሞትልኛል ይህ ሰው ለእኔ የማይከፍለው መስዋዕትነት የለም፣ በቃ እኔ እሱ ካለልኝ ምንም፣ እኔ እሷ ካለችልኝ ምንም የሚያስፈራኝ ነገር የለም፣ በቃ እኔ እርግጠኛ ነኝ በህይወት እስካለች ምንም በቃ ያለሷ ራሱ ሰው ያለኝ ራሱ አይመስለኝም፣ ያለሱ እኔ ሰው ያለኝ አይመስለኝም እንላለን። ያ ቦይፍሬንድ ሊሆን ይችላል፣ ቤስት ፍሬንድ ሊሆን ይችላል፣ ግርል ፍሬንድ ልትሆን ትችላለች፣ ቤስት ፍሬንድ ልትሆን ትችላለች፣ ሰምቲንግ በቃ። ግን ያ ማለት ቤተሰብንም ያካትታል፣ እህት፣ ወንድም፣ እናት፣ አባት። አዎ በጣም ይወዱናል። ግን የሆነ ቀን አለ የምንፈተንበት ቀን። ለአመታት እኮ ምናልባት መስዋዕትነት ሲከፍሉ ልንኖረዋል። ግን አንድ የምንፈተንባት ቀን አለች፣ እንደ ወርቅ የምንቀጠቅጥበት፣ የምንቀልጥበት፣ ከዛ ሼፕ የምንይዝበት ማለት ነው። ያ ጊዜ ሲመጣ አብዛኞቻችን በቃ አበቃልኝ የሆነ እዚህ ጋር ነው በቃ ያንቺ ማብቂያሽ ተብሎ አስቀድሞ መመሪያ የተሰጠ ይመስል በቃ አበቃልኝ እኔማ በቃ እንላለን። እና ያ ተገቢ አይደለም። ሲጀመር እግዚአብሔር ብቻ ነው ዘላለማዊ ፍቅር፣ ዘላለማዊ መስዋዕትነት ሊሰጠን የሚችለው እንጂ ሰው አይደለም። ሰው አቅሙ እስከሚችለው ድረስ ብቻ ነው ሊታገልልን የሚችለው። ምክንያቱም እነዛ ሰዎች እኮ የራሳቸው ህይወት አላቸው፣ የሚታገሉለት ሌላ አላማ አለ፣ ሌላ ህይወት አለ የራሳቸው። እኛ እነሱ ላይ እንደምንደገፈው፣ እኛ እነሱ እንደምንወደው እነሱም የሚወዷቸው የሚደገፏቸው፣ የእነሱን እርዳታ የሚፈልጉ ብዙ ሰዎች አሉ። ስለዚህ ሁሉም ሰው የኔ የሚለው ሰው ስላለው እንዴት ለኔ ቀድማ አልደረሰችም፣ እንዴት ለኔ ቀድማ አልደረሰም፣ እንዴት ይህ ችግር ሲደርስብኝ እንደዚህ አይነት ሁኔታ ውስጥ ሆኜ ከኔ ሊሸሽ ቻለ፣ በቃ ያ ማለት እኮ እኔ አልፈለግም፣ ያ ማለት እኮ እኔ ማንም የለኝም፣ ያ ማለት እኔ ብቸኛ ነኝ እያለን ራሳችንን ከልክ በላይ ነው የምንወቅሰው። ከዛ እያለፈ ደግሞ ወደ ዲፕሬሽን ውስጥ እንገባለን። ያ ዲፕሬሽን ደግሞ በጣም ብዙ ነገር ነው የሚሰባብርብን። ያ ማለት እኛ ለአንድ ሰው መራቅ ብለን ያንዱ ነገር ስናደርግ በዙሪያችን ያሉ እጅግ በጣም የሚወዱን የእኛ መጎዳት የሚያሳስባቸው የሚያስጨንቃቸው ሰዎች ደግሞ በእኛ ይጎዳሉ ማለት ነው። ስለዚህ ይሄ የአጥፍቶ ጠፊ አይነት ሁኔታ ነው የሚሆነው። ስለዚህ አብዛኞቻችን ይህን ስህተት ብንተው
ሰዎችን አንውደድ ወይ ቤስት ፍሬንድ አይኖረን ወይ የልብ ሰው አይኖረን ሳይሆን ሁሌም በራሳችን መቆም ብንችል፣ የራሳችንን ችግር ራሳችን ዲስከስ ማድረግ ብንችል፣ መፍትሄ ለማግኘት ራሳችን ብንጥር፣ ከምንም በላይ ደግሞ የማይለወጠውን የማይቀየርብንን ፊቱን የማይነሳንን እግዚአብሔርን አጥብቀን ብንይዝ ያኔ ሁሉም ነገር መስመር ይዛል ብዬ አስባለሁ። ስለዚህ ሁላችንም ቆም ብለን ብናስብ፣ ራሳችንን ብናዳምጥ፣ ከራሳችን ጋር እንዴ እኔ ወዴት እየሄድኩኝ ነው ብለን ዲስከስ ብናደርግ፣ ብዙ ጊዜ ብዙ ለሰዎች የማይነገረው የምንላቸውን በቃ በጣም ለምንወደው አንድ ሰው ግን ይፋ አውጥተን ችግር ይሄ ነው ብለን እኮ እንናገራለን። ሰው እንዴት ለሰው ማማከር ያላፈርነውን ነገር ለራሳችን ከራሳችን ጋር መመካከር ምን ያሳፍረናል? ከራስ ጋር መነጋገር እንደውም ሞር ስለ ጉዳዩ ይበልጥ ኢንፎርሜሽን እንዲኖረን እንጂ ኦኬ እኔ በዛ ሰዓት ተናድጄ ስለነበረ ነው ለካ ሁሉም ነገር ዝግ መስሎ የታየኝ። ኦኬ እኔ በዛ ሰዓት ጭንቀት ውስጥ ስለነበርኩ ነው ለካ ሌላ መንገድ ለምን አልፈልግም። በቃ ስንረጋጋ እኮ ሁሉም ነገር ከባድ የመሰለን ነገር ቀላል ይሆናል ወይም መፍትሄ ይኖረዋል። ግን እያንዳንዱ ችግር በሰዓቱ የዛ የችግሩ ሶሉሽን ሳይሆን የሚታየን ችግሩና ችግሩ ብቻ ነው። ችግሩ እንደውም በሰዓቱ ሲሆን የተራራ ያህል እየገዘፈ ነው የሚሄደው። ምክንያቱም እኛ በጣም ኢሞሽናል እንሆናለን። ስለዚህ መጀመሪያ የሆነ ነገር ሲፈጠር ቆም ብለን ለራሳችን ጊዜ መስጠት፣ ራሳችንን ማዳመጥ። ለምን ያ ካልሆነ ሶሉሽን ሊኖር አይችልም። መፍትሄ ከየትም ሊመጣ አይችልም፣ ከውስጣችን ነው። ስለዚህ የራሳችን ቤስት ፍሬንድ እንሁን። ለራሳችን መስዋዕትነት መክፈልን እንልመድ። ለብዙ ሰዎች መስዋዕትነት መክፈል እንችላለን አይደል እንዴ? አረ እኔ ላንቺማ ራሴን አሳልፌ እሰጥሻለሁ እያለን እንደ መፈክር እያወራን እንዴት ለራሳችን መሆን ያቅተናል? ስለዚህ ለራሳችን እንሁን። ሲጀመር ቅድሚያ ራሱን የማይወድ ሰው ሌላ ሰው ሊወድ አይችልም። ስለዚህ ራሳችንን እንውደድ፣ ለራሳችን እንኑር፣ ራሳችንን እንምከር። ለሰዎች ይሄን ብታደርጊ ይሄ ነው፣ እንዲህ ብታደርጊ እንደዚህ ይሆናል፣ ነገሮች በዚህ መንገድ ብታስቢያቸው እኮ እንደዚህ ናቸው ብለን ምክር ከመስጠታችን በፊት መጀመሪያ ራሳችንን መምከር አለብን። ስለዚህ ቆም ብለን እናስብ። ሰዎች ላይ ያለን ጥገኝነት ይቅርና እግዚአብሔርን እንጠጋው፣ እግዚአብሔርን አጥብቀን እንያዝ። እሱ የሚቀየር አይደለም፣ የሚለወጥ አይደለም፣ ሁኔታዎች የሚለውጡት አይደለም። የእሱ ፍቅር ብቻ ነው የማይለወጠው። ስለዚህ ወደ ዲፕሬሽን ከመግባት ከእንግዲህ ሰውን አልፈልግም፣ እኔ ሰው አይሆንልኝም፣ ከሰዎች ጋር መኖር አልችልም፣ የሚታመን ሰው የለም፣ እነዚህ ነገሮች ውስጥ ከመግባታችን በፊት ቅድሚያ እግዚአብሔርን ከዛን ራሳችንን እንደገፍ። በራስ መቆምን የመሰለ ነገር የለምና። ስላዳመጣችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቤተሰብ ያልሆናችሁ ተቀላቀሉ። ቻናል በእርግጥ ገና አዲስ ነው። ብዙ ዲስከስ የምናረጋቸው የምንነጋገራቸው ጉዳዮች ይኖረናል። ስለዚህ ተቀላቀሉ እያልኩ በፍቅር ጋብዛለሁ። መልካም ቆይታ። እንደማንጠቅም እያወቀ ኃጢአተኞች እንደሆንን እያወቀ ብዙ ጉድለቶች እንዳለብን እያወቀ የሚወደን እግዚአብሔርና እግዚአብሔር ብቻ ነው።